ስለ እርሱ ሁልጊዜ ይገድሉናልና እንደሚታረዱም በጎች ሆነናል። አቤቱ ንቃ፣ ለምንስ ትተኛለህ? ተነስ፣ ለዘወትርም አትጣል። መዝሙረ ዳዊት መዝሙር 43 ቁጥር 23። እያየሁህ በቀኙ ቁመህ አድኖኛል አሁን ሳልገልህ ተቀበላት ነፍሴን በሰማይ ወርዶብኛል አይሁድ ድንጋይ እያየሁህ በቀኙ ቁመህ አድኖኛል አሁን ሳልገልህ ተቀበላት ነፍሴን በሰማይ ወርዶብኛል አይሁድ ድንጋይ ከሰው እንዳልሆነ ሲያውቅ ልቦናቸው ይወግሮኝ ጀመረ በሞት አስፈራርተው ኢየሱስ ክርስቶስ ጉልበቴ አንባዬ ነው። ከእርሱ ጋር ያለው እንዴት ሞት ልፍራው? የድንጋዩ ናዳ ምንም አልተሰማኝ ጌታዬን በክብር ሳየው እሱም ሲያየኝ ከሰባቱ ዲያቆናት መሃል አንዱ ሆንኩኝ። አቤት መታደል! ጥበብና ሞገስን ሰጥቶኛል። የአባቶቼ በረከት ባርኮኛል። የአባቶቼ አምላክ ጠብቆኛል። እያየሁ በቀኙ ቁመህ አድኖኛል አሁን ሳልገልህ ተቀበላት ነፍሴን በሰማይ ወርዶብኛል አይሁድ ድንጋይ እንድትሰባስበው ትምህርተ ኦሪት እንድጠፋ ደግሞ የወንጌል ብስራት አንዱን ጌታ በግፍ ሲገሉ በስቅለት 120 ሆነው ተነሱ ለስብከት። የድንጋዩ ናዳ ምንም አልተሰማኝ ጌታዬን በክብር ሳየው እሱም ሲያየኝ ሊቀ ዲያቆን እስጢፋኖስን ገድለው ክርስትና እንዲያጠፉ አስበው 8000 በዓለም ተበተኑ ኢየሱስን ስሙን አገነኑ ክርስቶስን ስሙን አገነኑ እያየሁህ በቀኙ ቁመህ አድኖኛል አሁን ሳልገልህ ተቀበላት ነፍሴን በሰማይ ወርዶብኛል አይሁድ ድንጋይ ከከተማ ውጭ በአፍ አውጥተው ልብሳቸውን ሁሉ ለጎልማሳው ሰጥተው ቋጥኝ የሆነውን ድንጋይ እያነሱ ሰባበሩት ያኔ አጥንቴን ስለርሱ
የድንጋዩ ናዳ ምንም አልተሰማኝ ጌታዬን በክብር ሳየው እሱም ሲያየኝ ያው ብሆን ብሞትም ለጌታ ክርስትና አትጠፋም ላፍታ እንሰብካለን ባጥንት በደማችን ኢየሱስ ነው ፈጣሪ አምላካችን ኢየሱስ ነው ፈጣሪ አምላካችን እያየሁህ በቀኙ ቆመህ አድኖኛል አሁን ሰንገልህ ተቀበላት ነፍሴን በሰማይ ወርዶብኛል አይሁድ ድንጋይ እንዳትሰብኩ ቤሎን ወጣችው ሰገነት ሐሰትን አንሰማም ስንታዘዝ ለእውነት አብዝተው ሲመቱት ይጠብቃል ሚስማር ያጸናል መከራ ያደርሳል ለክብር የድንጋዩ ናዳ ምንም አልተሰማኝ ጌታዬን በክብር ሳየው እሱም ሲያየኝ ቢበተንም የእስጢፋኖስ ማዕበል ሊበዛ ነው የክርስቲያን ቁጥር አትደንግጡ ደቀ መዛሙርቱ ቶሎ ያልፋል ወጀቡም ትምክህቱ ቶሎ ያልፋል ወጀቡም ትምክህቱ እያየሁህ በቀኙ ቆመህ አድኖኛል አሁን ሳንገልህ ተቀበላት ነፍሴን በሰማይ ወርዶብኛል አይሁድ ድንጋይ እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅንና ታላቅ ምልክትን ያደርግ ነበር። የሐዋርያት ሥራ ምዕራፍ 6 ቁጥር 8። እስጢፋኖስ ጸጋና ኃይልን ተሞልቶ ድንቅን ሠራ በሕዝቡ መሃል ተገኝቶ ጻፎች ቀርበው እንዲፈርዱበት ያዙት እንደ መልአክ ፊቱ ያበራ አዩት እንደ መልአክ ፊቱ ያበራ አዩት እስጢፋኖስ ጸጋና ኃይልን ተሞልቶ ድንቅን ሠራ በሕዝቡ መሃል ተገኝቶ ጻፎች ቀርበው እንዲፈርዱበት ያዙት እንደ መልአክ ፊቱ ያበራ አዩት እንደ መልአክ ፊቱ ያበራ አዩት እውነት በተናገረ ቃሉን በመሰከረ የሚቃወሙት በዙ ሊወግሩት ድንጋይ ያዙ እስጢፋኖስ ጸጋና ኃይልን ተሞልቶ ድንቅን ሠራ በሕዝቡ መሃል ተገኝቶ
ዛፎች ቀርበው እንዲፈርዱበት ያዙት። እንደ መልአክ ፊቱ ያበራ አዩት። እንደ መልአክ ፊቱ ያበራ አዩት። ሕገ ኦሪት አልሻረም፣ ታሪክ አላዛነፈም። በሐሰት ተመስክሮ ሊገደል ሄደ ታስሮ። እስጢፋኖስ ጸጋና ኃይልን ተሞልቶ ድንቅን ሠራ በሕዝቡ መሃል ተገኝቶ። ዛፎች ቀርበው እንዲፈርዱበት ያዙት። እንደ መልአክ ፊቱ ያበራ አዩት። እንደ መልአክ ፊቱ ያበራ አዩት። በአይሁድ መጠላቱ ወደ ሞት መገፋቱ ይሄ ነበር ዓላማው። የሰማይ ጌታን አየው። እስጢፋኖስ ጸጋና ኃይልን ተሞልቶ ድንቅን ሠራ በሕዝቡ መሃል ተገኝቶ። ዛፎች ቀርበው እንዲፈርዱበት ያዙት። እንደ መልአክ ፊቱ ያበራ አዩት። እንደ መልአክ ፊቱ ያበራ አዩት። ቀዳሜ ሰማዕት ነው መከራ ያልበገረው። የናዝሬቱ ኢየሱስ የሸለመው ነጩን ልብስ። እስጢፋኖስ ጸጋና ኃይልን ተሞልቶ ድንቅን ሠራ በሕዝቡ መሃል ተገኝቶ። ዛፎች ቀርበው እንዲፈርዱበት ያዙት። እንደ መልአክ ፊቱ ያበራ አዩት። እንደ መልአክ ፊቱ ያበራ አዩት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰማያት ተከፍተው አምላኩን አየ። ቅዱስ እስጢፋኖስ ከአይሁድ ተለየ። በድንጋይ ለመቱት ምሕረት ለምኗል። አልዘነጋምና የመስቀሉን ቃል። በድንጋይ ለመቱት ምሕረት ለምኗል። አልዘነጋምና የመስቀሉን ቃል። ሰማያት ተከፍተው አምላኩን አየ። ቅዱስ እስጢፋኖስ ከአይሁድ ተለየ። በድንጋይ ለመቱት
ከብሉይ ከአዲስ እያጣመረ ስለ ክርስቶስ ነፍሱን አኖረ። ሰማያት ተከፍተው አምላኩን አየ። ቅዱስ እስጢፋኖስ ከአይሁድ ተለየ። በድንጋይ ለመቱት ምሕረት ለምኗል። አልዘነጋምና የመስቀሉን ቃል። በድንጋይ ለመቱት ምሕረት ለምኗል። አልዘነጋምና የመስቀሉን ቃል። ሊቀ ካህናቱ ሕግን የሚያውቀው በጉባኤ ፊት ሲፈታተነው በግርማ ሞገስ ቃሉን አተተ። ጌታውን በክብር ተመለከተ። ሰማያት ተከፍተው አምላኩን አየ። ቅዱስ እስጢፋኖስ ከአይሁድ ተለየ። በድንጋይ ለመቱት ምሕረት ለምኗል። አልዘነጋምና የመስቀሉን ቃል። በድንጋይ ለመቱት ምሕረት ለምኗል። አልዘነጋምና የመስቀሉን ቃል። በመንፈስ ቅዱስ እየታገዘ በእውነት ስፍራ ወንጌሉን ያዘ። ፊቱ እንደ መልአክ አንጸባረቀ። በድንጋይ ካብ ስር ሞቶ ጸደቀ። ሰማያት ተከፍተው አምላኩን አየ። ቅዱስ እስጢፋኖስ ከአይሁድ ተለየ። በድንጋይ ለመቱት ምሕረት ለምኗል። አልዘነጋምና የመስቀሉን ቃል። በድንጋይ ለመቱት ምሕረት ለምኗል። አልዘነጋምና የመስቀሉን ቃል። ለገዳዮቹ ምሕረት ለመነ። በጽድቅ ጥበብ ምድርን ኮነነ። ቀዳሜ ሰማዕት እስጢፋኖስ ያማልደናል ባጸደ ነፍስ። ሰማያት ተከፍተው አምላኩን አየ። ቅዱስ እስጢፋኖስ ከአይሁድ ተለየ። በድንጋይ ለመቱት ምሕረት ለምኗል። አልዘነጋምና የመስቀሉን ቃል። በድንጋይ ለመቱት ምሕረት ለምኗል። አልዘነጋምና የመስቀሉን ቃል። ሰማያት ተከፍተው አምላኩን አየ። ቅዱስ እስጢፋኖስ ከአይሁድ ተለየ። በድንጋይ ለመቱት ምሕረት ለምኗል። አልዘነጋምና የመስቀሉን ቃል። በድንጋይ ለመቱት ምሕረት ለምኗል። አልዘነጋምና የመስቀሉን ቃል። እምነት ጸናች በአንዲት ሃይማኖት ርዕሰ ዲያቆናት
ሰማዕት እምነት ጸናች በአንዲት ሃይማኖት ጥበብና ጸጋን የተሞላ ሰማዕት አማልደን እባክህ ከሰማዩ አባት ክብር ተመስገን የሰማዕቱ ንጉሥ ጽናቱን ስጠን እንደ እስጢፋኖስ ርዕሰ ዲያቆናት ቀዳሜ ሰማዕት እምነት ጸናች በአንዲት ሃይማኖት ወደ ሸንጎ ወስደው ምቀኞች ከሰሱህ እውነተኛ ቃልን ስለተናገርህ ጆሮአቸው ማይሰማ ቃላቸው መራራ ብለህ ነገርካቸው አንዳችም ሳትፈራ ርዕሰ ዲያቆናት ቀዳሜ ሰማዕት እምነት ጸናች በአንዲት ሃይማኖት በድንጋይ ቀጥቅጠው ሕዝቦች ሲወግሩህ ይቅር በላቸዋል አንተም ለአምላክህ ቅዱስ እስጢፋኖስ ርዕሰ ዲያቆናት እኛንም አስታርቀን ከዓለም መድኃኒት ርዕሰ ዲያቆናት ቀዳሜ ሰማዕት እምነት ጸናች በአንዲት ሃይማኖት ወደ ሸንጎ ወስደው ምቀኞች ከሰሱህ እውነተኛ ቃልን ስለተናገርህ ጆሮአቸው ማይሰማ ቃላቸው መራራ ብለህ ነገርካቸው አንዳችም ሳትፈራ ርዕሰ ዲያቆናት ቀዳሜ ሰማዕት እምነት ጸናች በአንዲት ሃይማኖት ርዕሰ ዲያቆናት ቀዳሜ ሰማዕት እምነት ጸናች በአንዲት ሃይማኖት ስለ እርሱ ሁልጊዜ ይገድሉናልና እንደሚታረዱም በጎች ሆነናል። አቤቱ ንቃ፣ ለምንስ ትተኛለህ? ተነስ፣ ለዘወትርም አትጣለን። መዝሙረ ዳዊት መዝሙር 43 ቁጥር 23። እያየሁህ በቀኙ ቁመህ አድኖኛል አሁን ሳልገልህ ተቀበላት ነፍሴን በሰማይ ወርዶብኛል አይሁድ ድንጋይ እያየሁህ በቀኙ ቁመህ አድኖኛል አሁን ሳልገልህ ተቀበላት ነፍሴን በሰማይ ወርዶብኛል አይሁድ ድንጋይ ከሰው እንዳልሆን
ሳያውቅ ልቦናቸው ይወግሩኝ ጀመረ በሞት አስፈራርተው። ኢየሱስ ክርስቶስ ጉልበቴ አንባዬ ነው፣ ከእርሱ ጋር ያለው እንዴት ሞት ልፍራው። የድንጋዩ ናዳ ምንም አልተሰማኝ፣ ጌታዬን በክብር ሳየው እሱም ሲያየኝ። ከሰባቱ ዲያቆናት መሃል አንዱ ሆንኩኝ፣ አቤት መታደል። ጥበብና ሞገስን ሰጥቶኛል፣ የአባቶቼ በረከት ባርኮኛል። የአባቶቼ አምላክ ጠብቆኛል። እያየው በቀኙ ቆመህ ካሌሎኛል አሁን ሳልገልህ። ተቀበላት ነፍሴን በሰማይ ወርዶብኛል አይሁድ ድንጋይ። እንድትሰባስበው ትምህርተ ኦሪት እንድጠፋ ደግሞ የወንጌል ብስራት። አንዱን ጌታ በግፍ ሲገሉ በስቅለት 120 ሆነው ተነሱ ለስብከት። የድንጋዩ ናዳ ምንም አልተሰማኝ፣ ጌታዬን በክብር ሳየው እሱም ሲያየኝ። ሊቀ ዲያቆን እስጢፋኖስን ገድለው ክርስትናን ሊያጠፉ አስበው 8000 በዓለም ተበተኑ፣ ኢየሱስን ስሙን አገነኑ። ክርስቶስን ስሙን አገነኑ። እያየሁህ በቀኙ ቆመህ ካሌሉኛል አሁን ሳንገልህ። ተቀበላት ነፍሴን በሰማይ ወርዶብኛል አይሁድ ድንጋይ። ከከተማ ውጭ በአፍ አውጥተው ልብሳቸውን ሁሉ ለጎልማሳው ሰጥተው ቋጥኝ የሆነውን ድንጋይ እያነሱ ሰባበሩት ያኔ አጥንቴን ስለርሱ። የድንጋዩ ናዳ ምንም አልተሰማኝ፣ ጌታዬን በክብር ሳየው እሱም ሲያየኝ። ያው ብሆን ብሞትም ለጌታ ክርስትና አትጠፋም ላፍታ። እንሰብካለን ባጥንት በደማችን ኢየሱስ ነው ፈጣሪ አምላካችን። ኢየሱስ ነው ፈጣሪ አምላካችን። እያየሁህ በቀኙ ቆመህ ካሌሉኛል አሁን ሳንገልህ። ተቀበላት ነፍሴን በሰማይ ወርዶብኛል አይሁድ ድንጋይ። እንዳትሰብኩ ቤሎን ወጣችው ሰገነት፣ ሐሰትን አንሰማም ስንታዘዝ ለእውነት። አብዝተው ሲመቱት ይጠብቃል ሚስማር፣ ያጸናል መከራ ያደርሳል ለክብር። የድንጋዩ ናዳ ምንም አልተሰማኝ፣ ጌታዬን በክብር ሳየው
እሱም ሲያየኝ ቢበተንም የእስጢፋኖስ ማኅበር ሊበዛ ነው የክርስቲያን ቁጥር። አትደንግጡ ደቀ መዛሙርቱ ቶሎ ያልፋል ወጀቡም ትምክህቱ ቶሎ ያልፋል ወጀቡም ትምክህቱ። እያየሁህ በቀኙ ቁመህ ታድኖኛል አሁን ሳልገልህ ተቀበላት ነፍሴን በሰማይ ወርዶብኛል የአይሁድ ድንጋይ።
እግዚአብሔር አምላክ ሆይ በዚህች ሕፃን አንደበት ለመመስገን ፈቃድህ ሆኗልና እስከ ዘላለሙ ይድረስ ምስጋና አሜን። እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅንና ታላቅ ምልክትን ያደርግ ነበር። የሐዋርያት ሥራ ምዕራፍ 6 ቁጥር 8። እስጢፋኖስ ጸጋና ኃይልን ተሞልቶ ድንቅን ሠራ በሕዝቡ መሃል ተገኝቶ ጻፎች ቀርበው እንዲፈርዱበት ያዙት እንደ መልአክ ፊቱ ያበራ አዩት እንደ መልአክ ፊቱ ያበራ አዩት እስጢፋኖስ ጸጋና ኃይልን ተሞልቶ ድንቅን ሠራ በሕዝቡ መሃል ተገኝቶ ጻፎች ቀርበው እንዲፈርዱበት ያዙት እንደ መልአክ ፊቱ ያበራ አዩት እንደ መልአክ ፊቱ ያበራ አዩት። እውነት በተናገረ ቃሉን በመሰከረ የሚቃወሙት በዙ ሊወግሩት ድንጋይ ያዙ። እስጢፋኖስ ጸጋና ኃይልን ተሞልቶ ድንቅን ሠራ በሕዝቡ መሃል ተገኝቶ ጻፎች ቀርበው እንዲፈርዱበት ያዙት እንደ መልአክ ፊቱ ያበራ አዩት እንደ መልአክ ፊቱ ያበራ አዩት። ሕገ ኦሪት አልሻረም ታሪክ አላዛነፈም በሐሰት ተመስክሮ ሊገደል ሄደ ታስሮ እስጢፋኖስ ጸጋና ኃይልን ተሞልቶ ድንቅን ሠራ በሕዝቡ መሃል ተገኝቶ ጻፎች ቀርበው እንዲፈርዱበት ያዙት እንደ መልአክ ፊቱ ያበራ አዩት እንደ መልአክ ፊቱ ያበራ አዩት። በአይሁድ መጠላቱ ወደ ሞት መገፋቱ ይህ ነበር ዓላማው የሰማይ ጌታን አየው እስጢፋኖስ ጸጋና ኃይልን ተሞልቶ ድንቅን ሠራ በሕዝቡ መሃል ተገኝቶ ጻፎች ቀርበው እንዲፈርዱበት ያዙት እንደ መልአክ ፊቱ ያበራ አዩት እንደ መልአክ ፊቱ ያበራ አዩት። ቀዳሜ
ማየት ነው መከራ ያልበገረው የናዝሬቱ ኢየሱስ የሸለመው ነጩን ልብስ እስጢፋኖስ ጸጋና ኃይልን ተሞልቶ ድንቅን ሠራ በሕዝቡ መሃል ተገኝቶ ጻፎች ቀርበው እንዲፈርዱበት ያዙት እንደ መልአክ ፊቱ ያበራ አዩት እንደ መልአክ ፊቱ ያበራ አዩት
ፈጣሪን እውነት ቢነግራቸው የጽራርያሙን ሁሉም አንዱንና ቀዳለ ነገሩት ቁጥሩማ የለካ ድንጋይ ከመሩበት ቅዱስ እስጢፋኖስ ቀዳሜ ሰማዕት ይቅርታ ለመነ እርሱን ለወገሩት ለአይሁድ አማጽያን የጠየቀ ምሕረት ቅዱስ እስጢፋኖስ ቀዳሜ ሰማዕት ቸርነትህ የማያልቅ ልዑለ ባሕሪ እግዚአብሔር አምላክ ሆይ በዚህች ሕፃን አንደበት ለመመስገን ፈቃድህ ሆኗልና እስከ ዘላለሙ ይድረስ ምስጋና አሜን። ስለ እርሱ ሁልጊዜ ይገድሉናልና እንደሚታረዱም በጎች ሆነናል። አቤቱ ንቃ፣ ለምንስ ትተኛለህ? ተነስ፣ ለዘወትርም አትጣለን። መዝሙረ ዳዊት መዝሙር 43 ቁጥር 23። እያየሁህ በቀኙ ቁመህ አድኖኛል አሁን ሳልገልህ ተቀበላት ነፍሴን በሰማይ ወርዶብኛል አይሁድ ድንጋይ እያየሁህ በቀኙ ቁመህ አድኖኛል አሁን ሳልገልህ ተቀበላት ነፍሴን በሰማይ ወርዶብኛል አይሁድ ድንጋይ ከሰው እንዳልሆነ ሲያውቅ ልቦናቸው ይወግሮኝ ጀመረ በሞት አስፈራርተው ኢየሱስ ክርስቶስ ጉልበት ያንባዬ ነው ከእርሱ ጋር ያለው እንዴት ሞት ልፍራው የድንጋዩ ናዳ ምንም አልተሰማኝ ጌታዬን በክብር ሳየው እሱም ሲያየኝ ከሰባቱ ዲያቆናት መሃል አንዱ ሆንኩኝ አቤት መታደል ጥበብና ሞገስን ሰጥቶኛል የአባቶቼ በረከት ባርኮኛል የአባቶቼ አምላክ ጠብቆኛል እያየው በቀኙ ቆመህ አድኖኛል አሁን ሳልገልህ ተቀበላት ነፍሴን በሰማይ ወርዶብኛል አይሁድ ድንጋይ እንድትሰባስበው ትምህርተ ኦሪት እንድጠፋ ደግሞ የወንጌል ብስራት አንዱን ጌታ በግፍ ሲገሉ በስቅለት 120 ሆነው ተነሱ ለስብከት የድንጋዩ ናዳ ምንም አልተሰማኝ ጌታዬን በክብር ሳየው እሱም ሲያየኝ ሊቀ ዲያቆን እስጢፋኖስን ገድለው ክርስትና እንዲያጠፉ አስበው 8000 በዓለም ተበተኑ ኢየሱስን ስሙን አገነኑ ክርስቶስን ስሙን አገነኑ
አውጥተው ልብሳቸውን ሁሉ ለጎልማሳው ሰጥተው ቋጥኝ የሆነውን ድንጋይ እያነሱ ሰባበሩት ያኔ አጥንቴን ስለርሱ። የድንጋዩ ናዳ ምንም አልተሰማኝ ጌታዬን በክብር ሳየው እሱም ሲያየኝ ሕያው ብሆን ብሞትም ለጌታ ክርስትና አትጠፋም ላፍታ። እንሰብካለን ባጥንት በደማችን ኢየሱስ ነው ፈጣሪ አምላካችን፣ ኢየሱስ ነው ፈጣሪ አምላካችን። እያየሁህ በቀኙ ቆመህ አድኖኛል አሁን ሰንገድህ። ተቀበላት ነፍሴን በሰማይ ወርዶብኛል አይሁድ ድንጋይ። እንዳትሰብኩ ቤሎን ወጣችው ሰገነት ሐሰትን አንሰማም ስንታዘዝ ለእውነት። አብዝተው ሲመቱት ይጠብቃል ሚስማር ያጸናል መከራ ያደርሳል ለክብር። የድንጋዩ ናዳ ምንም አልተሰማኝ ጌታዬን በክብር ሳየው እሱም ሲያየኝ። ቢበተንም የእስጢፋኖስ ማኅበር ሊበዛ ነው የክርስቲያን ቁጥር። አትደንግጡ ደቀ መዛሙርቱ ቶሎ ያልፋል ወጀቡም ትምክህቱ፣ ቶሎ ያልፋል ወጀቡም ትምክህቱ። እያየሁህ በቀኙ ቁመህ አድኖኛል አሁን ሳንገድልህ። ተቀበላት ነፍሴን በሰማይ ወርዶብኛል አይሁድ ድንጋይ። እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅንና ታላቅ ምልክትን ያደርግ ነበር። የሐዋርያት ሥራ ምዕራፍ 6 ቁጥር 8። እስጢፋኖስ ጸጋና ኃይልን ተሞልቶ ድንቅን ሠራ በሕዝቡ መሃል ተገኝቶ። ጻፎች ቀርበው እንዲፈርዱበት ያዙት እንደ መልአክ ፊቱ ያበራ አዩት እንደ መልአክ ፊቱ ያበራ አዩት። እስጢፋኖስ ጸጋና ኃይልን ተሞልቶ ድንቅን ሠራ በሕዝቡ መሃል ተገኝቶ። ጻፎች ቀርበው እንዲፈርዱበት ያዙት እንደ መልአክ ፊቱ ያበራ አዩት እንደ መልአክ ፊቱ ያበራ አዩት። እውነት በተናገረ ቃሉን በመሰከረ
የሚቃወሙት በዙ ሊወግሩት ድንጋይ ያዙ። እስጢፋኖስ ጸጋና ኃይልን ተሞልቶ ድንቅን ሠራ በሕዝቡ መሃል ተገኝቶ። ጻፎች ቀርበው እንዲፈርዱበት ያዙት እንደ መልአክ ፊቱ ያበራ አዩት እንደ መልአክ ፊቱ ያበራ አዩት። ሕገ ኦሪት አልሻረም ታሪክ አላዛነፈም በሐሰት ተመስክሮ ሊገደል ሄደ ታስሮ። እስጢፋኖስ ጸጋና ኃይልን ተሞልቶ ድንቅን ሠራ በሕዝቡ መሃል ተገኝቶ። ጻፎች ቀርበው እንዲፈርዱበት ያዙት እንደ መልአክ ፊቱ ያበራ አዩት እንደ መልአክ ፊቱ ያበራ አዩት። በአይሁድ መጠላቱ ወደ ሞት መገፋቱ ይሄ ነበር ዓላማው የሰማይ ጌታን አየው። እስጢፋኖስ ጸጋና ኃይልን ተሞልቶ ድንቅን ሠራ በሕዝቡ መሃል ተገኝቶ። ጻፎች ቀርበው እንዲፈርዱበት ያዙት እንደ መልአክ ፊቱ ያበራ አዩት እንደ መልአክ ፊቱ ያበራ አዩት። ቀዳሜ ሰማዕት ነው መከራ ያልበገረው የናዝሬቱ ኢየሱስ የሸለመው ነጩን ልብስ። እስጢፋኖስ ጸጋና ኃይልን ተሞልቶ ድንቅን ሠራ በሕዝቡ መሃል ተገኝቶ። ጻፎች ቀርበው እንዲፈርዱበት ያዙት እንደ መልአክ ፊቱ ያበራ አዩት እንደ መልአክ ፊቱ ያበራ አዩት።
በመንፈስ ቅዱስ ኃይል ወንጌልን ሲያዳርስ ያመነው ጸና፣ ያላመነ አመነ። በሰማዕቱ ጸሎት ዓለም ሁሉ ዳነ። ከምድር ተቀምጠህ ደረስክ ከሰማይ በአባቱ ሪና ወልድን እስክታይ የሰማዩን ምስጢር በሙሉ አየህ። እንደ መላእክቱ ምስጋና ድንጋዩን ጨብጠው አይሁድ ሲወጉህ ትጸልይ ነበረ ለነሱ ራርተህ። በኢየሱስ ክርስቶስ ዓለም እንዲያምን ስትፋጠን ነበር ሌሊትና ቀን። ለምጻሜ ተፈወሰ ቀና ጎባጣው፣ አይነ ስውር በራ አገኘ አጣው። በምልጃው ያመነ ሁሉም ተፈወሰ። በሰማዕቱ ጸሎት ድኖ ተመለሰ። ድንጋዩን ጨብጠው አይሁድ ሲወጉህ ትጸልይ ነበረ ለነሱ ራርተህ። በኢየሱስ ክርስቶስ ዓለም እንዲያምን ስትፋጠን ነበር ሌሊትና ቀን። ያለህና የነበርህ ሁሉን የምትገዛ ጌታ እግዚአብሔር ሆይ የሰማዕታት አክሊላቸው የቅዱሳን ሞገሳቸው አንተ ነህና እንድናመሰግንህ ስለ ፈቀድክልን ክብርና ምስጋና ኃይልና ሥልጣን ላንተ ይሁን። አሜን።